ይብቃ እንበል ሁላችንም። ሴቶች ተጠቅተው ከድብደባ ከጭቆና አልፎ ወደ ሌላ ሞር ወደሚያስፈራ ነገር ህይወታቸውን ጨምሮ እስኪያጡ ድረስ ድምጻቸውን አናፍን። እባካችሁን ተይ፣ ወደ ቤትሽ ግቢ፣ ቤትሽ ይሻልሻል፣ ትዳርሽ ይሻልሻል እያልን በቃኝ፣ ፈርቻለሁ፣ ሁለንተናዬን እያጣው ነው የምትልን ሴት እባካችሁን አንግፋቸው። በቃኝ ሲሉ በቃ ነው። ካልሆነ ግን መማር አለብን። በነቀኔና እሷን በመሰሉ ሴቶች ይብቃ ማለት አለብን። እጅግ በጣም ከእውነት የራቀ ነው። ቀነኒ ራሷን ገደለች እያልን ነገር ግን አጠገቧ በሚኖረው ሰው ሽጉጥ ተደቅኖባት የምታቅ ሴት፣ የተደበደበች፣ የተጨቆነች፣ በብዙ ነገር ኮንትሮል የተደረገች ሴት ራሷን አጠፋች የሚለው ሀሳብ በጣም ከእውነት የራቀ ነው። እንደዚህ አይነት ሴቶች በቤት ውስጥ ጭቆና የበዛባቸው የሚደበደቡ ሴቶች በፓርትነራቸው ወይም ደግሞ አብሯቸው እየኖረ እንደዚህ በሚጨቁናቸው ወንዶች የመገደል እድል ፋንታቸው በጣም ከፍ ያለ ነው። ስለዚህ የቀነኒ ሞት ወይም ደግሞ ራሷን ገደለች የሚለው ሀሳብ እጅግ በጣም ከእውነት የራቀ ነው። አንደኛ ሴቶች በእንደዚህ አይነት መልኩ አይደለም ራሳቸውን የሚያጠፉት። እንደዚህ ቫዮለንት በሆነ በሚያስፈራ ሁኔታ ሴቶች ራሳቸውን አያጠፉም። ሁለተኛ እቺ ልጅ ደስተኛ ወይም ደግሞ ስኬታማ ከሚባሉ ሰዎች ውስጥ አንዷ ናት። ምንም ራሷን እንድታጠፋ የሚጋብዝ ህይወት ያላት ሴት አይደለችም ኦን ፔፐር። ሶስተኛ ደግሞ አቢዩዝ ኢንዱር እያረገች በአቢዩዝ ወይም ደግሞ በጭቆና ውስጥ እየኖረች ያለች ሴት ስለሆነች አብሯት በሚኖረው ወይም በሚጨቁናት ሴት በሚጨቁናት ሰው ህይወቷ ማለፉ ህይወቷ ሊጠፋ በጣም ከየትኛውም ከሌላዋ ሴት በጣም ከፍተኛ ነው። ስለዚህ እባካችሁን የሴት ልጅ ጭቆና እናስተውል። ኬርለስ አንሁን።